ለብዙ ካምፓኒዎች ሪሞት ኦፊስ ሆነንም እየሰራን ያለ ነው። እዮብ እንዴት እናንተ ካምፓኒ ጋር መስራት እችላለሁ ብሎ ለጠየቀኝ ወዳጄ እኛ ጋር ስኪልፉል ነኝ፣ ቢዝነሱ ገብቶኛል፣ ስራውን በደንብ አድርጌ አውቀዋለሁ የሚል ሰው ኮንታክት ሲያደርገን እኛ ሜንቶር እናደርገዋለን ማለት ነው። የራሱን ካምፓኒ ይዞ ከነበረ የራሱን ካምፓኒ ኢቫሉዌት በማድረግ ትክክለኛ መንገድ እንዲይዝ እንረዳዋለን ማለት ነው። ፋይሊንጎቹን እናስተካክልለታለን። የድራይቨር ኳሊፊኬሽን ፋይል፣ የኮምፕላያንስ ኳሊፊኬሽን ፋይሎቹን፣ የድራግ ቴስቶቹን፣ ክሊሪንግ ሃውሱን እና ችግር ካለ ብሮከሮች ጋር ችግር ካለበት እነዛን ችግሮች እንፈታለን። አካውንቲንግ ጋር ኢሹ ካለ የፋክተሪንግ ነገር ካለ እሱን እንፈታለን ማለት ነው። አዲስ ከሆነ ደግሞ ራሳችን ከመጀመሪያው ጀምረን ሜንቶር አድርገን የራሱን ካምፓኒ አድርጎ በስነ ስርዓት ስራውን በጥልቀት እያወቀ እኛ የዛ ካምፓኒ ሪሞት ኦፊስ ሆነን እንሰራለን። ያ ማለት ምንድነው? አንድ ሰው ሲመጣ በሙሉ የተዘጋጀ ዲፓርትመንት መጠቀም ይችላል ማለት ነው። እንደነገርኳችሁ ዲስፓች ዲፓርትመንት፣ አካውንቲንግ ዲፓርትመንት፣ ኮምፕላያንስ እና ፋይሊንግ ዲፓርትመንት ሙሉ ለሙሉ መጠቀም ይችላል ማለት ነው። እና at the end of the year በስነ ስርዓት የሰራውን 1099ን ሰርተን እንደሚፈልገው አዘጋጅተን ታክስ ፋይል እንዲያደርግ ዶክመንቱን እንሰጠዋለን ማለት ነው። ከኛ ጋር የሚሰራ ሰው አገር ቤት ቢሄድ ሌላ ቦታ ቢሄድ በታማኝነት ሁሉንም ነገር በደንብ አድርገን ካምፓኒውን ፋይል መደረግ ያለበትን ነገር በሙሉ ኢፍታ፣ ፐርሚት፣ ኤኒቲንግ ኢንሹራንሱን ሪማይንድ አድርገን ራሳችን ኢንሹራንስም ሻፕ እናደርግለታለን። ሁሉንም ያጠቃለለ ሰርቪስ ነው የምንሰጠው። ባዮ ላይ ባለው ስልክ ደውሉልን። ኮርበናላችሁ። ድሪቭን በአዮብ ነኝ ከትራይ ብራዘርስ። አመሰግናለሁ።